የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ነው። ለወትሮው ትዕግስታቸው ስስ የሆነው የ78 ዓመቱ ፕሬዝደንት ዶናልድ ትራምፕ አሁን ጨርሶ የተሟጠጠ ይመስላል። የዩክሬንን ጦርነት ማቆም ማይቻል ከሆነ አሉ ውጭ ጉዳይ ሚኒስትር ሩቢዮ ጣጥለን መሄድ አለብን ብለዋል። ወዴት? ዓለማችንን ከሁለተኛው ዓለም ጦርነት ወዲህ የገጠማት የአጠቃላይ እልቂት አፋፍ የተባለውን የዩክሬን ጦርነት በፍጥነት ለመፍታት የሚያስችለኝን ልዩ ክህሎት ተክኛለሁ በማለት በልበ ሙሉነት የተናገሩት ፕሬዚደንት ዶናልድ ትራምፕ ከእውነታ ግንብ ጋር የደረሰባቸው ግጭት ማሳያ እንዲህ ነው የሚባል ለውጥ ለመፍጠር አለመቻላቸው ነው። ፕሬዚደንቱ አሉ ሩቢዮ ከፓሪሱ ስብሰባ በኋላ ወደ አገራቸው ከመመለሳቸው በፊት ለጋዜጠኞች በሰጡት የምሬት መግለጫ ፕሬዚደንቱ ዶናልድ ትራምፕን ማለታቸው ነው ይህን ጦርነት ለማክተም በመንግሥታቸው ከፍተኛ ደረጃና አቅም 87 ቀናት ባዝነዋል ብለዋል ሩቢዮ። አሁን ተንታኞች እናስ ከዚህ ቀጥሎ ሲሉ ይጠይቃሉ። አንዱ ምርጫቸው ወይም አማራጫቸው ለዩክሬን የሚሰጡትን ወታደራዊ እርዳታ በጥፍ ማሳደግ ሊሆን ይችላል። ተንታኞች እንደሚያዩት አሜሪካ ላቀረበችው የ30 ቀናት ተኩስ አቁም ሐሳብ እንቅፋት ሆና የቀረበችው እግር ጎታች ያሏት ራሽያ ናት። ምክንያቱም ለዚህ ሐሳባቸው ሙሉ በሙሉ ተገዥ ሆና እሺ ያለችው ዩክሬን ስትሆን፣ ራሽያ ግን በመርህ ደረጃ ተቀብላ ቅድመ ሁኔታዎችን በመደርደር ጉዳዩ እንዳይንቀሳቀስ አድርገዋለች። ትራምፕ ክሬምሊንን ማባበሌ ነው ለዚህ ያበቃኝ፣ ስለዚህ እብሪቷን አስተንፍሼ ወደ መስመር ላስገባት ብለው ከጆ ባይደን ጊዜ በባሰ እጥፍ ወታደራዊ ድጋፍ ለዩክሬን መስጠት ቢጀምሩ ከደጋፊዎቻቸው መካከል ከአቋማቸው ሙሉ መታጠፋቸው ላይወድልላቸው ቢችልም ዩክሬን ጦር ግንባር ላይ የሚኖራት የፈረጠመ መቋቋምና መግፋት ራሽያ ያልደራደርም አቋሟን እንድታጤነውና ሸብረክ ብላ ወደ ጠረጴዛው እንድትመለስ ያደርጋት ይሆናል ይላሉ። ሌላ የሚያቀርቡት አማራጭ አዲስና ጠንካራ ማዕቀቦችን የራሽያ የነዳጅ ዘይትና ጋዝ ላይ እንደዚሁም የእሷን ነዳጅና ጋዝ የሚገዙ ሀገራት ላይ መጣሉ ነው ይላሉ። ችግሩ ይላሉ አያይዘው ሲተነትኑ፣ ችግሩ የዩክሬን ጉዳይ ለትራምፕና ፑቲን ዋናውና ብቸኛ ጉዳይ አለመሆኑ ነው ይላሉ። ምክንያቱም ሁለቱ መሪዎች የሞስኮና የዋሽንግተን አዲስ ግንኙነት መፈጠሩ የኤነርጂ ስምምነቶችን፣ የህዋ ምርምርንና የማዕድን ኮንትራቶችን ጨምሮ በጣም የሰፋ ትርፍ ያመቀ ትሩፋትም ይኖረዋልና። ስለዚህም ትራምፕ እዚህ ላይ ፊታቸውን ማዞር ላይቻላቸው ይችላል ይላሉ። ውጭ ጉዳይ ሚኒስትር ሩቢዮ ፓሪስ ሳሉ አንድ በጣም ሊሆን የሚችል ሁለተኛ አማራጭ ፍንጭ ሰጥተዋል ይላሉ። የእኛ ጦርነት አይደለም፣ እኛ አልጀመርነውም። አሜሪካ ላለፉት 3 ዓመታት ዩክሬንን ስታግዝ ኖራለች። አሁን እንዲያበቃ እንፈልጋለን። የእኛ ጦርነት አይደለም ብለዋል። ሩቢዮ በዚህ አባባላቸው ዩክሬንና የአውሮፓ ሀገራት ራሽያን ለብቻቸው እንዲጋፈጡ ጥላ ዩናይትድ ስቴትስ አሜሪካ ራሷን ገሸሽ እንደምታደርግ ያመለክታል።
ይህ ደግሞ ይላሉ ተንታኞች ከዩክሬን የተሟጠጠ አቅምና ከአውሮፓ ዝግጁ አለመሆን ጋር ተደምሮ የዩክሬን ጦር ግንባር ላይ በቂ ወታደራዊ አቅርቦት የማድረሱን ሥራ ግዙፍ ተግዳሮት ያደርገዋል። ተንታኞች እንደሚሉት ይህ የፕሬዝደንት ትራምፕ የሰላም ጥረት ቭላዲሚር ፑቲን ይህን ጦርነት እንዲያቆሙ የተሰጣቸው ሊያመልጣቸው የማይገባ ወርቃማ ዕድል ነው። ራሽያ የሚደርስባት የጦርነቱ ተባብሶ መቀጠል ወይም መራዘም ብቻ ሳይሆን በጦርነቱ ምክንያት የተረባረበባትን ማዕቀብ ከላይዋ ላይ ለማስነሳት ሳትችል ይቀጥላል ማለት ነው። ፑቲን ይህ ዕድል ሊያመልጣቸው የሚችለው አጠቃላይ ድል አድራጊነትን ፈልገው ከሆነ ትራምፕ የሰጧቸው ይህ ልዩ ዕድል ያመለጣቸው ጊዜ ይጸጸታሉ ይላሉ። ይህ በእንዲህ እንዳለ ከሩቢዮ መግለጫ ለጥቀው የተናገሩት ምክትል ፕሬዚዳንት ጄዲ ቫንስ አሜሪካ ጦርነቱ ያከትማል ብላ አሁንም ተስፋ ታደርጋለች ብለዋል። ምንም እንኳ የዋሽንግተን ጊዜና ትዕግስት በፍጥነት እያለቀ እየተሟጠጠ ቢሆንም ይላሉ ተንታኞች። ዳንኤል፣ ሌላው በዚሁ ዜና ላይ አሁን አዲሱ ነገር ፕሬዚደንት ዶናልድ ትራምፕም ደግመውታል። አሜሪካ ይህን ጦርነት ይህን ለማቆም የምታደርገው ጥረት ቀደም ሲል ውጭ ጉዳይ ሚኒስትሩ በገለጹት ሁኔታ አሜሪካ ልትቶ የምትችልበት ሁኔታ ሊፈጠር እንደሚችል ገልጸዋል። ዓለም አሁን እንግዲህ ከዘገባው በመነሳት ትራምፕ ይህንን ሲሉ ከራሽያ ወይም ደግሞ ከዩክሬን የተሰጠ ምላሽ አለ ወይ? እስካሁን ባለው እየጠበቅኩ ነበረ። ይሄ ምላሽ የለም። ነገር ግን ጊዜ ወስደው የሚያስቡበት ምላሽ ነው የሚሆነው። ምናልባት ዛሬ ሌሊቱን ልንሰማ እንችላለን፣ ወይም ለነገ በእነሱ እንግዲህ ለነገ ሊደርስ ይችላል። ምክንያቱም ትንተናው ላይ ሰምተህ ከሆነ አሜሪካ ወዴት ነው የምትሄደው? እንግዲህ በመጀመሪያ ደረጃ ዶናልድ ትራምፕ ዓለምን ከሦስተኛው ዓለም ጦርነት ለማዳን ብለው የጀመሩት ነው። በእርግጥ ከዛ በኋላ ደጋግመው በሚሰጧቸው መግለጫዎች ልጆችን የመሳሰሉ በሁለቱም በኩል ልጆችን የመሳሰሉ ቀንበጥ ወጣቶች ግራና ቀኝ አስከሬናቸው ተዘርሯል ነው የሚሉት። በየቀኑ በሺዎች የሚቆጠሩ የሚሞቱበት ጦርነት ነው እና የደም መፋሰስ መቆም አለበት፣ መቀጠል የለበትም በማለት ነው አጽንኦት የሚሰጡት። ግን መጀመሪያ ላይ በዋነኛን አሁን እዚህ ላይ የምታየው የጦርነት መቆም አለበት፣ ትርጉም የሌለች ጦርነት ነው እና የሰው ልጆች ሕይወት በዚህ መንገድ መጥፋት የለበትም፣ ማዳን አለብን የሚል እንደሚባለው ሰብአዊ ነው። በምርጫው ወቅት ግን ሲነግሩን የነበረው ዓለማችንን የጆ ባይደን አስተዳደር ወደ ሦስተኛ ዓለም ጦርነት ይዞ እንደሄደ ወደዛ እየገባን እንደሆነና እሳቸው ወደ ስልጣን ሲመጡ የዓለምን ከሦስተኛ ዓለም ጦርነት እንደሚያድኑ ነው የገለጹት። ስለዚህ ዓላማዊ ከሆነ መሀል መንገድ ላይ ደርሰ ሁለቱ ኃይሎች እኔ በምፈልገው መንገድ አልሄዱም፣ ምናልባትም እነዚህ ሁለት ኃይሎች ተኩሱን እንዲያቆሙ ማድረግ አልፈልግም፣ ማድረግ አይቻልም የሚል ነጥብ ላይ ደርሻለሁ ብለህ ጥለው የምትሄደው ነገር አይደለም። መጀመሪያ የገለጹበትና ሲያስረዱ የቆዩት ዓለማችንን ወደ ሦስተኛ ዓለም ጦርነት ይዞ እየገባ ያለ ጦርነት ነው ብለው። ስለዚህ አሁን እስካሁን ላደረግኩት ጥረት በጎ ምላሽ እያገኘው ስላልሆነ ከዚህ በኋላ ከቀናት በኋላ የሚመጣ ተአምር ከሌለ ከሁለቱም በኩል አሜሪካ የዚህ ጦርነቱን የማቆም ስራዋን እንድትቀጥል ምክንያት የሚሆናት ተጨባጭ ውጤት ሊሰጣት የሚችል ነገር ከሁለቱ በኩል ካልፈለቀ አሜሪካ ጥላት ሄዳለች፣ ትቀጥላለች አሉ። ወደ ሌላ ጉዳዩ ታተኩራለች አሉ። ይሄ ሎጂካል አይደለም ለኔ። በእርግጥ እስካሁን ድረስ በዚህ ረገድ የተጻፈ አላነበብኩም፣ ግን ማንም ሰው ማየት እንደሚችለው ሎጂካል አይደለም። ምክንያቱም ሦስተኛ ዓለም ጦርነት ያመጣል ያልከው ነው፣ ደሞም ነው፣ እድሉ ያለው ነው። ስለዚህ በ87 በ90 ቀናት ጥረት
የራሳቸው ጉዳይ ብላ አትተውም። እና ይሄ ነው ያለው ሁኔታ። ይሄ ደግሞ ትክክል ነው ብለው የሚያስቡ ወገኖች ካሉ እንግዲህ ያው ምንድነው ዩክሬንና ራሽያ ተሯሩጠው አሜሪካ ጋር በመሄድ እሺ በቃ እናስተካክላለን እንዲሉ መፈለግ ይመስላል። አይመስልም? ያው እንደዛ ነው የሚመስለው። በሌላ አነጋገር ትልቅ ውለታው ያለው ለራሽያ ውለታው ያለው አንዳንድ የተደረጉ ሲምቦሊክ የሆነ ነገር ያደርጓቸው ነገሮች አሉ እና ይሄንን እንዳልኩ ደግሞ ማዕቀቡንም የማስነሳት እድል ነበራት የሚሉ ነገሮችን አሁን በትንተናውም ላይ ሰምተሃል። ነገር ግን አንዳንድ ጊዜ አንዳንድ ነገሮችም ታሳቢ መሆን አለባቸው። ምንድነው የዚህ ጦርነት ዓላማ በራሽያ በኩል? በራሽያ በኩል የዚህ ጦርነት ዓላማ ምንድነው? በዚህ ጦርነት ውስጥ ራሽያ ብቻዋን አለች። በዚህ ጦርነት ውስጥ በራሽያ ውስጥ ቻይና አለች። አየህ፣ በዚህ ጦርነት ውስጥ አዲስ የዓለም ስርዓት የሚሉት ነገር አለ። አየህ፣ ስለዚህ ስታደራድር እነዚህ ሁሉ ነገሮች መኖር አለባቸው። ለምሳሌ በጣም የሚገርም ነው ዳንኤል፣ አንድ አስተያየት ራሽያ ሰጥታ ነበር። እንደጠበቅኩት ፒክ አልተደረገም፣ ብዙም አላወሩበትም፣ ወይም ደግሞ ከዕለት ወሬነቱ በላይ ለመተንተንና ሊያይ የሞከረ የለም በየትኛውም በኩል። ግን እኔ ፐርሶናሊ በጣም የገረመኝ ነገር የዚህ ምንድነው የታሪፍ ፍልሚያው አሁን እንደምናየው በቻይናና በአሜሪካ መካከል ነው የሆነው። ምክንያቱም በተለይ ይሄ የአጸፋ ታሪፍ የሚሉት ለ90 ቀን አራዝመውታል። እነ አውሮፓ ህብረት ለምሳሌ 20% ይጣልባቸው ነበረ። እነ ቪየትናም 40% እቺ ሌሶቶ የምትባል ሀገር 50%። በተለያዩ ይሄ ነገር ነበር። አሁን የነዚህ ሁሉ ተፈጻሚ ሳይሆን ለ3 ወር ተራዝሟል። በ3 ወር ጊዜ ውስጥ ከአሜሪካ ጋር በተናጠል በሚያደርጓቸው ድርድሮች በአሜሪካ በኩል ያሉ የንግድ ቅሬታዎችን እነሱ በማስተካከል እንትኑ ይነሳል ማለት ነው። ታሪፉ ይነሳል፣ ኖርማል ይቀጥላል ማለት ነው። መስማማት አለባቸው። ግን የሚገርምህ ይሄን ሲያደርጉ ማንኛውም ከአሜሪካ ጋር የሚናገድ ሀገር በሙሉ የ10% ታሪፍ ግን ተጥሎበታል። እሱ ተግባራዊ ነው። ማንኛውም ሀገር አሁን ለ9 ወር የተራዘመው የአጸፋ ታሪፍ ያሉት የሀገር ከዚህ ቀደም የአሜሪካ ሸቀጦች ላይ ታሪፍ የጣለ ወይም በሆነ መንገድ የንግድ እቀባ የፈጠረ የአንዳንድ አስቸጋሪ ህጎችን በመፍጠር በዛ ግዛት ውስጥ አሜሪካ በብዛት እንዳትሸጥ ምክንያት ሊሆኑ የሚችሉ አሰራሮችን የተከተለ ሀገር ላይ የአጸፋ ታሪፍ የሚባለው ነው የጣሉት። ስለዚህ አሁን ይሄ የአጸፋ ታሪፍ የተባለው ነው ለ3 ወር የተራዘመው። ቻይና ላይ ግን ጨምረው በድምሩ 145% ደርሷል ቻይና እና ቻይናም በአጸፋው 125 አድርሰዋለች። ስለዚህ በሁለቱ ሀገሮች መካከል አሁን መጎዳት ያለባቸውን እየተጎዱና እየጎዱ ነው ያሉት እነዚህ ሀገሮች። ይሄንን ሲያደርጉ ዶናልድ ትራምፕ 1 2 3 ሀገሮች ራሽያና ቤላሩስ ተመሳሳይ ናቸው። እነዚህን ሀገሮች ኢቨን የ10% ታሪፍ አልጣሉባቸውም። ራሽያ ሙሉ በሙሉ ከታሪፍ ነፃ ናት። ይገርማል። $3.5 ቢሊዮን ንግድ አላት ከአሜሪካ ጋር። ምንም ታሪፍ አልጣሉባትም። ነገር ግን የራሽያ ውጭ ጉዳይ ሚኒስቴር ቻይና ላይ ጣለው ታሪፍ 145% መድረሱን ተከትሎ ባወጣው መግለጫ ዶናልድ ትራምፕ ዓለምን እየበጠበጡ እንደሆነ፣ የዓለም ንግድ ስርዓትን እየጣሱ እንደሆነ አውግዞ ራሽያ ይህንን ለማካካስ ከቻይና ጋር ያላትን የንግድ ግንኙነት ታጠብቃለች የሚል መግለጫ ሰጠ።
አሁን ይህን ስትመለከተው ራሽያ እንደማንም ሀገር ታሪፍ የዓለም ኢኮኖሚን ይጎዳል እና ችግሮች በውይይት ቢፈቱ ይመረጣል የሚል አስተያየት መስጠት ትችላለች። ወይም ደግሞ አስተያየትም ላትሰጥም ትችላለች። ልብ አድርግ፣ አንደኛ ምንም ታሪፍ አልጣልባትም እሷ። ሁለተኛ አቋም የወሰደችው ቻይና ላይ የተደረገው የማዕቀብ ጫና ትክክል አይደለም፣ አሜሪካ የምትሰራው ትክክል አይደለም፣ የዓለም ንግድን የሚጻረር ነው። ስለዚህም ራሽያ ከቻይና ጋር ያላትን የንግድ የበለጠ ታጠብቃለች የሚል ነው የሰጠችው። ይሄ ፒውርሊ የንግድ ምላሽ አይደለም። ይሄ የቢዝነስ ስቴትመንት አይደለም። ይሄ ኢኮኖሚያዊ መግለጫ አይደለም። ይሄ አየህ፣ ታሪፍ ያልተጣለባት ከማንኛውም ሀገር ተነጥላ አሜሪካ ዶናልድ ትራምፕ ነጥለው ከማንኛውም ታሪፍ ነፃ ያደረጓት ሀገር ቻይና ላይ ስለተጣለው ታሪፍ አሜሪካንን ስታወግዝና ከቻይና ጋር ጥብቅ የምንለው የሚል መግለጫ ስትሰጥ ምን ማለት ነው? አየህ፣ ራሽያና ቻይና አንድ ነገር አለ ማለት ነው በመካከላቸው። አንድ ላይ ይቆማሉ ወይ አንድ ላይ ይወድቃሉ። የፖለቲካ አንድነት አላቸው ማለት ነው። ከኢኮኖሚውም በላይ የሆነ አንገብጋቢ ጉዳይ አላቸው ማለት ነው። አየህ፣ ስለዚህ አሁን በቃ ከዚህ በኋላ ትንሽ ጠብቄ ጠቅላላ የዩክሬን ጦርነት የማቆም እቅድን ተዋለው ብላ አሜሪካ ስትል ቶሎ ብላ ራሽያ አሁን በትንተናው ላይ እንደሰማው ራሽያ ውጊያው ይራዘማል፣ ያው እልቂቱ ይቀጥላል፣ ኢኮኖሚዋ ማዕቀብ ስር ነው ያለው፣ ስለዚህ ወርቃማ ዕድል ነው የሚያመልጣት ብለው ነው የደመደሙታል። ግን ራሽያ ምን እንድታደርግ ነው የተፈለገው ስትል ጦርነቱ አሁን ባለበት ቦታ ላይ ቆሞ በአየርም በምድርም በባህርም ጦርነቱ እንዲቆም እና ከዛ በኋላ ዘላቂ ሰላም እንዲፈልግ የሚሆን እንዲሆን ነው ሲባል የቀረበው የተኩስ አቁም አሜሪካ ያቀረበችው ይህንን ነው። አሜሪካን ተኩስ አቁም እያቀረበች አውሮፓ ደግሞ ማንኛውም ተኩስ አቁም በሚከበርበት ጊዜ የፍቃደኛ ኃይሎች ቅንጅት የሚባል ጦር ወዲያውኑ ዩክሬን ይገባል ብለው ወስነዋል። እነ እንግሊዝ እነ ፈረንሳይ በአየር በባህር በእግረኛ ሊገቡ ወስነዋል። የተኩስ አቁምን የማስከበር እርምጃ ብለው ማለት ነው። ይሄንን ደግሞ ራሽያ ኔቶ ገባ ማለት ነው። ለኔ የእንግሊዝ ጦር ዩክሬን ውስጥ ገባ ማለት ኔቶ ገባ ማለት ነው። ጀርመን ገባች ማለት ኔቶ ገባች ማለት ነው። አልቀበለውም፣ አንድ ወታደር የታጠቀ አንድ ወታደር አልቀበልም ብላ ይሄን አቋም አድርጋለች። አሁን ይሄ ባለበት ሁኔታ ለምሳሌ ራሽያ እንዲፌንድ እያደረግኩ አይደለሁም። ራሽያ የ30 ቀኑን የተኩስ አቁም ለመቀበል እፈልጋለሁ አለች። ነገር ግን ቅድመ ሁኔታ አለኝ አለች። ቅድመ ሁኔታው ምንድነው? በዚህ ተኩስ አቁም በሚከበርበት አንድ ወር በአየር በምድር በባህር ተኩስ አይኖርም። በዚህ ጊዜ ውስጥ ለዩክሬን የሚሰጠው ወታደራዊ ድጋፍ ከአሜሪካም ከአውሮፓ መቆም አለበት። ምክንያቱም ይሄ ነው ብላ አቅርባለች። ቶሱን ይሄን በተመለከተ ይሄንን ማቋረጥ አንችልም፣ ምክንያቱም ዩክሬን ዋስትና አይኖራትም። ከወር በኋላ አንቺ ወደ ውጊያ ቀጥታ ብትገቢ መሳሪያ ራስሽ የምታመርችው የራስሽ የተለያዩ እንትኖች አሉ። ዩክሬን ተጠቂ ስለሚያደርጋት ይህን ልናደርግ አንችልም ብለው ሊመርሱ ይችላሉ። ነገር ግን ከጀርባው ያለው አውሮፓውያኑ ተኩስ ማቆም እንደተደረገ እኛ እናስገባለን ብለዋል። ራሽያ ደግሞ ልቀበል አልችልም ብላለች። ዩክሬን ምድር ከገቡ ጦርነቴ በቀጥታ ከኔቶ ጋር ይሆናል ብላለች። ጦርነቱ በፊት እንደውም ሊያቆሙት የመጡት ጦርነት ተባብሶ ወደ ለየለት ሁኔታ ይገባል እንጂ እኔ እንደሱ እንዲገባ አልፈቅድም ብላለች። በዚህ ጉዳይ ላይ አሜሪካ አቋም የላትም። አሜሪካ አውሮፓውያኑን ይሄን ልታደርጉ አትችሉም ወይም የአውሮፓውያኖች አቋም ላይ ጣልቃ አትገባም። ሁኔታው በዚህ ነው ያለው። ስለዚህ አሁን ምንድን ነው የተደረሰበት ድምዳሜ ስትል ዓላማው እዚህ ድረስ የያዘችው መሬት ይበቃታል፣ ራሽያ ክሬሚያንም ጭምር ትውሰድ፣ በቃ እስካሁን ያለውን ግማሹን ያህሉን ትውሰድ፣ ይሄን ያህል ካለው ይበቃታል የሚል መደምደሚያ የተደረሰ ነው የሚመስለው አሜሪካ ጋር።
ነገር ግን ማንም ያልጠየቀው ምንድነው ራሽያ ከዚህ ጦርነት የምትፈልገው? ምንድነው ቻይና ከዚህ ጦርነት የምትፈልገው? የጦርነቱ ግን ምንድነው? ስለዚህ ይሄን ግባቸውን አውቀ ስትደራደር ነው አንድ ቦታ ላይ ስምምነት ደርስ የምችለው። ለምንድነው እንደዚህ ያልኩት? አሁን አሜሪካ አላደራደርም ከዚህ በኋላ በቃ ሻላላችሁኝም የራሳችሁ ጉዳይ ብላ ብትሄድ ራሽያ ጦርነቱን የመዋጋት አቅሟ ስለሚፈተንና አይ ዶንት ኖ የወርቃማ ዕድል ያመልጣታል ብለው አሁን ሲተነትኑ የምትሰማው። በጭራሽ የአሜሪካና የቻይናን የራሽያንና የቻይናን ፍላጎት ለማጤን የሞከሩ አይመስሉም። አሁን በቅርብ ጊዜ ለምሳሌ የዩክሬን ፕሬዝዳንት ዘለንስኪ 2 የቻይና ወታደሮችን አገኘው ብለው ለዓለም አጋልጠዋል እና የቻይና ተዋጊዎችም ራሽያ ውስጥ አሉ ብለዋል። እሱ ብቻ ሳይሆን እዛው ራሽያ ውስጥ ጦር መሳሪያ ያመርታሉ። ብዙ አይነት ክሶች እየሰማን ያለ ነው። ይህ ጦርነት እዚህ ዩክሬን ጋር በራሽያ በኩል እየተካሄደ ያለው ጦርነት ግቡ ምንድን ነው? በዚህ ጦርነት ራሽያ ብቻዋን ነች ወይስ የቻይናና የራሽያ ጥምረት ነው እዚህ ውስጥ ያለው የሚለውን መለየትና በዛ መሰረት የምትታገለው ነገር ነው እንጂ ጥለው የምትሄደው አይደለም። ምክንያቱም ዶናልድ ትራምፕ ይህን ውሳኔ ካሳለፉ በኋላ በበነጋታው ራሽያ እሺ በቃ የተኩስ አቁሙ እንደው ይቀጥል፣ እሺ ምን እናድርግ በእኛ በኩል ብላ ትመጣለች የሚል ነገር ነው ያለው። የሚገርም ነገር ራሽያ ብቻ አይደለችም። ዘለንስኪ ጦርነቱ እንዲቆም አይፈልጉም። ዘለንስኪና የአውሮፓ ሀገራት ጦርነቱ እንዲቆም አይፈልጉም። ለምን? ጦርነቱ እንዲቆም የሚፈልጉት እነሱ ራሽያ የዩክሬን ግዛት ለቃ ስትወጣ አቋማቸው የመሆኑን ከአንዴም በተደጋጋሚ ግልጽ አድርገዋል። ከዚህ አንጻርም እየሰሩ ነው። ራሳቸውን ወታደራዊ ዝግጅት ውስጥ እያስገቡ ነው ያሉት። የጦር መሳሪያ ማምረት፣ በጀቶቻቸውን ከፍ ማድረግ የመሳሰለውን። ስለዚህ ጦርነቱ እንዲቆም አይፈልጉም። አየህ፣ ጦርነቱ ቆመ። ጦርነቱ በተኩስ አቁም ቆሞ ዘላቂ ሰላም ፍለጋ ነው። ስለዚህ አሁን እነሱ ለማድረግ ያሰቡት ራሳቸው ኬሎግ የሚሏቸው የአሜሪካ ልዩ መልእክተኛ የዩክሬንና የራሽያ ጦርነት ልዩ መልእክተኛ ምንድን ነው ያሉት? አሁን አውሮፓያኖቹ ከሚንቀሳቀሱበት አኳያ ተኩስ አቁም ቢደረግ የበርሊን ግንብ ነው የሚፈጠረው ብለዋል። ይህን እኛም በዘገባ ላይ ደጋግመን ብለናል። የበርሊን ግንብ ማለት ምስራቁን ሶቪየት ህብረት፣ ምዕራቡን እና አሜሪካ ወይም ምዕራባውያን ያዙት ማለት ነው። ያ ግንብ ኮሚኒዝም እስኪፈርስ ድረስ ጸንቶ ቆየ ማለት ነው። ስለዚህ ተኩስ ማቆም ቢደረግ ራሽያ ያረገጠችው ምድር እሷ ድንበር ነው። ዩክሬን ያለችበት ድንበር ደግሞ አዲሱ ድንበሯ ከዛ ነው የሚጀምረው። እዚህ መሀል ላይ የአውሮፓ ሰላም አስከባሪ የሚባል ኃይል ለመገድገር ነው። ከዛ በኋላ ራሽያ ከአውሮፓ ጋር ውጊያ ትገባለች ተብሎ አይታሰብም። የእንግሊዙ ጠቅላይ ሚኒስትር በሚገርም ሁኔታ የእጇን የምንሰጣት ወንድ እስቲት አድርገው ከዚህ በኋላ በማለት ተናግረዋል። ተመልከት። አሁን የአውሮፓ ጦር እዚህ ጋር የሚገባ ከሆነ እና እንደው በዚህ ምክንያት ራሽያ ገፍታ ይሄንን ወደ ዓለም ጦርነት የማትወስደ ቢሆን እንኳ ተኩስ አቁሙ የቆመበት ቦታ ቀጥሎ ያለው ድንበራቸው በመካከል ያለው ድንበር እንደ በርሊን ግንብ የሚያገለግል ነው ማለት ነው። ለምን ያልከኝ እንደሆነ ከዛ በኋላ ራሽያ ለድርድር ያቀረበቻቸውን ጥያቄዎች ወይም አሜሪካ ግራና ቀኝ ሰምታ ነው አይደለም የምታስታርቀው ወይም ልባት የምታገኘው፣ አንዱንም ለመፈጸም አሜሪካ አትችልም። ለምሳሌ ራሽያኖች ስላሉ ትክክል ነው ማለት አይደለም። ለምሳሌ ከሚሉት ነገር አንዱ ዩክሬን ፈጽሞ የኔቶ አባል እንደማትሆን ቃል መስጠት አለባት ይላል። 2 የጦር ኃይሏ ወይም ዲሚሊታራይዝ መሆን አለባት። እንደዚህ ከባድ ውጊያ ማካሄድ የማትችልባቸውን መሳሪያዎች እንደ ፖሊስ ኃይል ወይም እነዚህ ስትራቴጂ ለምሳሌ ሚሳይል አይነት ነገር፣ ድሮኖች፣ ከፍተኛ ርቀት የሚሄዱ ድሮኖች፣ ከባድ መሳሪያዎች የማይታጠቅ አይነት ኃይል ብቻ እንዲኖራት
ዲሚሊታራይዝድ እንዲሆን ወታደራዊ ቁጥሯ የሰራዊቷ ቁጥር በጣም የተመጠነ አናሳ እንዲሆን ምክንያቱም ራሷ ራሽያም ያለማጥቃት ዩክሬንን ያለማጥቃት ስምምነት ነው የምትገባው እንደዚህ ይሁን የሚል ጥያቄ አለ ተመልከት አሁን አውሮፓውያኑ ምን እያሉ ነው ያሉት ዩክሬን የኔቶ አባል መሆኗን ባይቀር ነው ይላሉ እንደውም የጣሊያኑ ጠቅላይ ሚኒስትር ኔቶ አባል ለማድረግ የኔቶ አባላት ሁሉ መፍቀድ አለባቸው ስለዚህ አሁን እዚህ ሁሉ ነገር ውስጥ ከምንገባ ለምን ያንቀጽ 5 ተጠቃሚ እናደርጋትም ዝም ብለን አሉ ምን ማለት ነው የኔቶ አባል መሆን ጥቅሙ ራሱ ያንቀጽ 5 ተጠቃሚ መሆን ነው አንድ ሀገር አንተ ላይ ወረራ ከፈጸመ ወይም ጥቃት ካደረሰ ጠቅላላ የኔቶ አባላት ካንተ ጎን ሆነው ያን ሀገር ይወጉታል ማለት ነው ስለዚህ አንቀጽ 5ን እንስጣት ነው ያሉት እንትነውና የተወደደ ሐሳብ ነው በሌላ አነጋገር አውሮፓውያኑ ኔቶ መሆን ሳያስፈልጋቸው ከዚህ በኋላ ከተኩስ አቁሙ በኋላ ራሽያ ለጥቃት ብትንቀሳቀስ ምላሹን የምንሰጠውና ለዩክሬን የምንዋጋው እኛ ነን ብለው ቦታውን ለመሸፈን እየተዘጋጁ ነው ያሉት ይሄ ሁኔታ ባለበት አሜሪካ ይሄንን ሁኔታ ለመፍታት እዚህ እሷ የሰላም አደራዳሪነቱን ሚና ብትይዝም አውሮፓ ደግሞ በዛ በኩል የያዘው ነገር በዩክሬንና በራሽያ መካከል ያለው ሁኔታ በተኩስ አቁምም ሆነ በአሜሪካ በምታስበው አይነት የሰላም ስምምነት እንዲቋጭ አይፈልግም ስለዚህ አሁን ሁለቱንም ብንመለከታቸው እውነቱን ለመናገር ሁለቱም የልባቸው አረካም ጦርነቱ እንዲቆም አይፈልጉም ራሽያም ዩክሬንም ይሄ በሆነበት ሁኔታ ለምሳሌ ዘለንስኪ በቋሚነት እያደረጉ ያሉት ምንድነው የማዕድን ስምምነቱን ያመጡበት ምክንያት የማዕድኑ አትራፊነት አሜሪካ የምትፈልገውን የተወሰነ ሬር እርዝ የሚባለው ማዕድን የሚሰጣት የዩክሬንን የነዳጅና የተፈጥሮ ጋዝ ሀብት 50% ለመቀራመት የሚያስችላት እድል የሰጡበት ምክንያት ስለ ጥቅማቸው ሲሉ በጆ ባይደን እግር ከዩክሬን ጋር ቆመው ጦርነቱን እንድትቀጥልና ራሽያ ላይ የበለጠ ጉዳትና ብሎም በወታደራዊ መንገድ መሬት ለማስለቀቅ ነው በማንኛውም መንገድ ዘለንስኪ ታግሶ ሲያካሂዱት የነበረው አንድ ቀን ትራምፕና ፑቲን ይጣላሉ በሚል ነው ለምሳሌ አሜሪካ የምታቀርበውን ሐሳብ ዩክሬን እሺ ነው የምትለው ዓላማው ራሽያኖች ዘለው እሺ ሊሉ አይችሉም ቀደም እንዳልኩ ብዙ ጥያቄዎች አሏቸው ዩክሬን ላይ የሚፈልጉትን የኔቶ መስፋፋት እንዲቆም ይፈልጋሉ ስለዚህ እነዚህ ሁኔታዎች እንዳይደረጉ ደግሞ አውሮፓ የተኩስ አቁም እንደተደረሰ ገብተን ይዛለ ከዛ በኋላ የሚመለከታት ነገር የለም በመጀመሪያ ደረጃ ዩክሬን ውስጥ ማን የተወታደር ገባ የተወታደር ወጣ አይመለከታትም ራሽያ ማስፈቀድ የለብንም የፈረንሳዩ ፕሬዝዳንት ያሉት እንገባለን ወደ 30 ሺህ ወታደር የዩክሬን የአየር የባህር የመሬት ድንበር እናስከብራለን የእንግሊዙ የሁለቱ ሀገር ወታደሮች ናቸው በዋነኛነት ሚና የሚጫወቱት እንደዛ ነው ያሉት ይሄን እያሉ ባሉበት ሁኔታ የዩክሬኑ ፕሬዝዳንት አሜሪካ የ30 ቀን ተኩስ አቁም ስትል እሺ ለምን ራሽያ እሺ ልትል ቢያንስ ምንድነው ብላ እንደምትጠይቅና የራሷን ቀድሞ ልታቀርብ እንደምትል ዘለንስኪ ይረዳሉ ዘለንስኪ ወደ ምንድነው የሚያደርጉት ፑቲን እሺ አይላችሁም ነገርናችሁ እኮ እሱ እኮ አይስማማም እሱ ጦርነቱ እንዲቀጥል ይፈልገው በማለት ኢቨንቹዋሊ ሂደቱ በዶናልድ ትራምፕና በፑቲን መካከል ጠብ መፍጠር ነው መፈጠሩ አይቀርም ብለው የሚያዳምጡት ስለዚህ መጨረሻ ላይ ጠብ የሚፈጠርበት ጊዜ ዶናልድ ትራምፕ በንዴትና እንግዲያውስ አሳያለሁ በሚል ስሜት ከዩክሬን ጎን እንዲሰለፉ በታላቅ ተስፋ ነው የሚጠብቁት ዘለንስኪ እንጂ ዘለንስኪ ጦርነቱ አሁን ባለበት ሁኔታ እንዲቆም ይፈልጉ አይደሉም ይሄ ሪያሊቲ ባለበት አሜሪካ ይሄን ጦርነት የማቆም ጥረቴን ላቆመው ይችላል ማለቷ አሜሪካ እንዳሰበችው ሁለቱ ሀገሮች በጓሮ በር ገብተው ጌታዬ ብለው
እግሯ ስር እንዲወድቁ የሚያደርግና ጦርነቱን በቀላሉ እንድትፈታ የሚያስችላት እድል የሚሰጣት ነው ብዬ አላስብም። ዳኒ ይገርማል። ዓለም አሁን እንግዲህ የራሽያና የዩክሬን ጦርነት በይፋ ከተጀመረበት ጊዜ አንስቶ እስካሁን 3 ዓመታትን አስቆጥሯልና በዚህ 3 ዓመታት የጦርነት ጊዜ ውስጥ ደግሞ አሜሪካ በቀጥታም ይሁን በተዘዋዋሪ ጦርነት ውስጥ ነበረች ማለት ይቻላልና አሁን ላይ ደግሞ አሜሪካ እጇን እንደ ጲላጦስ ታጥባ ከጦርነቱ የምትወጣበትን መንገድ ከመረጠች ከዚህ በኋላ ጦርነቱ ምን አይነት መልክ ሊይዝ ይችላል? እንደገና ደግሞ አሜሪካ ከጦርነቱ የመውጣቷ ነገር ለሁለቱ ተፋላሚዎች ማለትም ራሽያ እና ዩክሬን ለአንደኛው አድቫንቴጅ ለሌላኛው ደግሞ ዲስአድቫንቴጅ የሚሆንበት አግባብስ አለ ወይ? እስቲ ይህንን ብታብራራልን ዓለም። ይሄ ጥያቄ አሪፍ ጥያቄ ነው። ለምሳሌ ፋላሲ ነው ውጭ ጉዳይ ሚኒስትር ሩቢዮ የተናገሩት። የኛ ጦርነት አይደለም እያሉ የተናገሩት። የኛ ጦርነት አይደለም። ላለፉት 3 ዓመታት ዩክሬንን አግዘናል። አሁን ያ እንዲቆም እንፈልጋለን። የኛ ጦርነት አይደለም ብለዋል። ይሄ ጦርነትማ በማንኛውም መመዘኛ የአሜሪካ ጦርነት ነው። ይሄ ጦርነት በማንኛውም መመዘኛ የዩናይትድ ስቴትስ አሜሪካ ጦርነት ነው። ይሄ ጦርነት የዩክሬንና የራሽያ ነው። ይሄ ጦርነት ከዩክሬን በስተጀርባ ጦርነቱ ከመጀመሩ በፊት ማለት ነው አሜሪካና ዩክሬን የነበራቸው ግንኙነትና ቅርበት ከኔቶ የአባልነት እንቅስቃሴ ጋር በተነሳ በሞስኮና በዋሽንግተን መካከል የነበሩት ልውውጦች ምንድን ናቸው? ጦርነቱን የማይቀር ከማድረግ ጀምሮ ለጦርነቱ በዚህ ደረጃ በድረስ ጦርነቱን የምትዋጋው አሜሪካ ናት። ዩክሬን በምን አቅሟ ነበር ያን ጦርነት የምትቀጥለው? በምንስ ምክንያት ዓለም ራሽያ ዩክሬን ለምሳሌ በምዕራባውያኑ ባልተደገፈችበት ሁኔታ ከመሬት ተነስተው ወራው እንዴት ነበር ዓለም የሚቀበላቸው? ዛሬ እኮ ብዙ ዓለም ራሽያን እኮ ያላወገዘ ግማሽ ከዛ ብዙ አፍሪካ ሀገራት አላወገዙም። በኤዥያም እንደዛው ነው። ብዙዎቹ ራሽያ ተንኩሳ ነው የሚሉት አይደል? ግልጽ በሆነ ሁኔታ በሚታይ ሁኔታ የዘለንስኪ መንግስት ከአውሮፓውያኖቹ እጅና ጓንት ሆኖ እየሰራ ባይሆን ኖሮ ነው የምነግርህ። ራሽያ ተነስታ ዩክሬንን በማን እንዳለብኝነት ብትወር ቢያንስ በተባበሩት መንግስታት ድርጅት በመላው የዓለም ሀገር ውጉዝ ከመሪዎስ ትሆን ነበር። ጦርነቱን ልታሸንፍ ትችል ነበር፣ ወይም ኬብን ጠቅልላ ልትይዝ ወይም ዩክሬን በአጭር ጥቃት በራሽያ ቁጥጥር ስር ልትውል ትችል ይሆናል። በጣም እርግጠኛ ሆኜ የምነግር ግን አንድም ዓለም አይንሽን ላፈር ነው የሚላት ራሽያን። አሁን ራሽያን ዓለም የማይላት ምክንያት ምንድን ነው? ጠቅላላ የኔቶ አባል አገራት የምትላቸው ሴራ የፖለቲካ ምርጫ ውስጥ ገብቶ መሪ እስከማስቀየር ራሽያ የነበራትን ተጽዕኖ በመድፈቅና የእነሱ ተጽዕኖ ሀገሪቱን እንዲያጥለቀልቅ በማድረግ አልፎ ተርፎ ከዛ በኋላ እንግዲህ ውጊያው በይፋ የኔቶ የውክልና ጦርነት እስከመሆን ሄዷል። የአሜሪካ ጦርነት ነው። ሩቢዮ ያሉት ፋላሲ ነው። ይሄ ጦርነት የአሜሪካ ጦርነት ነው። አየህ፣ አሁን አስገራሚ የሚሆነው አሜሪካ እንኳ አልዋጋም ብላ እስካሁን ድረስ ነው የምነግርህ። የጆ ባይደን አስተዳደር እኮ መሳሪያ ለዩክሬን እንደቀጠለ ነው እንዳለ። በጆ ባይደን ጊዜ በተመድበው ኮንግረስ ባስፈቀዱት ገንዘብ የተገዛው መሳሪያ ገንዘቡ እስኪያልቅ ድረስ ለዩክሬን ይገባል። አየህ፣ አሁን ድረስ ዩክሬን ጦርነቱን ማካሄድ የምትችለው የአሜሪካ እርዳታ ስላልቆመ ነው። ይህ አሜሪካ ጦርነት ነው። ነገር ግን አሜሪካ በዚህ ጉዳይ አያገባኝም የኔ ጦርነት አይደለም የሚለውን ከሄደች 100% ለዩክሬን የምትሰጠውን ወታደራዊ እርዳታና የኢንቴሊጀንስ መረጃ ዲፕሎማቲክ ድጋፍ ማንሳት አለባት ማለት ነው። ጦርነቱን በተመለከተ ራሽያ ላይ የጫነቻቸው ማዕቀቦች ሁሉ ማንሳት አለባት ማለት ነው። ይሄ ጦርነት የኔ ጦርነት አይደለም ማለት ካለባት አሜሪካ። ማዕቀቡ እኮ በራሱ ክሪፕል ቢያደርግ ነው ራሽያን።
ስለዚህ የጦርነት በአሜሪካ ጦርነት ሲምፕሊ ይሄን ለመፍታት አለመቻል የራሷ ድክመት ሆኖ እንዳይቆጠር በጻድቅነት የምታደርገው ማደራደሪያ ተደርጎ ነው የቀረበው። በዚህ አስተሳሰብ አይደለም ዓለምን ከሶስተኛ ዓለም ጦርነት አድናለሁ ብለው ሲመጡ በዚህ መንገድ በቃ እኛ ቀጥለናል ብለው የሚተውት ነገር እንዲሆን አይጠበቅም። ስለዚህ የኛ ጦርነት አይደለም ማለት አያስኬድም እና ነገሮች ያሉት በዚህ ላይ ነው እና በእርግጠኛነት ብነግርህ ይሄ ሁኔታ ለሁለቱም የሚመች ነገር ነው የሚያመጣው። አሁን ጥያቄቱ ጋር ነው ያለው። አሜሪካ ይሄንን ብላለች፣ ነገ ምን ሰባቸውን ምላሾች እናዳምጣለን እና አሜሪካ ቀናቶችን ጥበቃ በዚህ መንገድ እኛ በፈለግነው መንገድ ሁለቱም ወገኖች ስላልመጡ ከዚህ ጉዳይ ወጥተናል ብላ እጆቿን ሙሉ በሙሉ ከዚህ ውስጥ የምታወጣ ከሆነ ያ አይነተኛ ለውጥ ነው። አሜሪካ የኔ ጦርነት አይደለም ለማለት ቢያንስ ወታደራዊ እርዳታውን ማቆም አለባት ለዩክሬን። ጭራሽ ሌሎች ምንድነው የሚሉ አሁን ከዚህ ወጣ ከጆ ባይደን ጊዜ በበለጠ እጥፍ ወታደራዊ እርዳታ ለዩክሬን መስጠት ምን ማለት ነው? የሰላም ሂደቱ እንዳይሳካ ያደረገችው ራሽያ ናት፣ የራሽያ ልታረቅም ባይነት ነው የሚል እምነትና አቋም ይዛ በጦርነት መስዋዕት በማስከፈልና ስጋት ውስጥ በመጣል ራሽያን ቅስሟን ሰብራ ወደ ድርድር ማምጣት እያሉ እየተነተኑ ያሉት ገብተዋል። ራሽያ ይሄ ጦርነት በማልችለው መንገድ ከመጣ መጨረሻ መሳሪያ ኒውክሌር ነው ብላ ኒውክሌር ጨበጠች ሀገር ናት። ስንት መረን የሚደፈጥጡት ይሄን በማድረግ እና አጠቃላይ ሁኔታው አደገኛ እንደሆነ ነው የሚታየኝ እና ግራ የሚያጋባ። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳል። የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።